በየቀኑ የምንመገበው አንድ በጣም የምንወደው ምግብ ሳናውቀው በየቀኑ ህይወታችንን እያሳጠረው ቢሆንስ? በዓለም ላይ በየ5 ሰከንዱ የአንድ ሰው ህይወት በአንድ በሽታ ምክንያት ያልፋል። የሚገርመው ግን ግማሹ ታካሚ በሰውነት ውስጥ ይህ በሽታ እንዳለ እንኳን አያውቅም። ዛሬ የምናወራው ስለ ዝምተኛው ገዳይ ወይም ደግሞ የስኳር በሽታ ነው። በዚህ ቪዲዮ ውስጥ ቤቶ የስኳር በሽታ ምልክቶችን እንዴት በቀላሉ ማወቅ እንደምትችሉ፣ በሰፊው የሚታመኑ ግን ፍጹም ስህተት የሆኑ አመለካከቶችን እና ህይወታችሁን ሊታደጉ የሚችሉ ቀላል የቤት ውስጥ መፍትሄዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቪዲዮ መሃል እናንተን የምጠይቃችሁ አንድ ጥያቄ ራሳችሁን እንድትመረምሩ ይረዳችኋል። ለመሆኑ የስኳር በሽታ ሲባል ምን ማለታችን ነው? በጣም በቀላል መንገድ ለመረዳት ሰውነታችን እንደ አንድ ትልቅ ህንፃ አስቡት። የምንበላው ምግብ ወደ ግሉኮስ ተቀይሮ ለህንፃው ኃይል ይሰጣል። ነገር ግን ይህ ስኳር ወደ ህንፃው ክፍሎች ለመግባት ቁልፍ ያስፈልገዋል። ያ ቁልፍ ነው እንግዲህ ኢንሱሊን ይባላል። በሁለት ምክንያቶች የስኳር በሽታ ሊከሰት ይችላል። በዋናነት ማለት ነው። ሌሎች ምክንያቶች የሚኖሩ አይነት አንድ የሚባለው ሰውነታችን ቁልፉን ኢንሱሊንን ማምረትን ሲያቆም ነው። ሁለተኛው አይነት ስኳር ደግሞ ቁልፉ አለ፣ ነገር ግን የሴሎቹ በሮች ዝገው መክፈት ሲያቅታቸው ማለት ነው። በዚህ ጊዜ ስኳሩ በደማችን ውስጥ ይከማቻል። ደማችን እንደ ማር እየወፈረ ይሄዳል ማለት ነው። ይህ ሲሆን ደግሞ የደም ስሮቻችን እና ዋና ዋና አካላቶቻችን መጎዳት ይጀምራሉ። አሁን ደግሞ አንዳንድ የተሳሳቱ አመለካከቶችን እስቲ እንያቸው። የመጀመሪያው ስኳር መብዛት ብቻውን የስኳር በሽታ ያመጣል። እውነታው ይህ በፍጹም የተሳሳተ ነው። ብዙ ስኳር መብላት በቀጥታ የስኳር በሽታን አይመጣም። ነገር ግን ክብደት እንዲጨምር በማድረግ ለአይነት 2 የስኳር በሽታ ተጋላጭነትን ይጨምራል። ከጀርባው የዘር ውርስ፣ የአኗኗር ዘይቤ እና የሰውነት እንቅስቃሴ ለማድረግ ትልቁን ድርሻ ይይዛሉ። ሁለተኛ፣ መራራ ነገሮችን ለምሳሌ ኮሶ ቅጠል፣ ግራር ወይም መራር ቅጠሎችን መጠጣት ስኳርን ሙሉ በሙሉ ያድናል የሚል ይህም የተሳሳተ አመለካከት ነው። ብዙ ሰዎች በዚህ ምክንያት የሚወስዱትን የሕክምና መድኃኒት ያቆማሉ። ይህ በጣም አደገኛ ነገር ነው። መራራ ነገሮችን ስኳርን ሙሉ በሙሉ አያድኑ። እንዲያውም አንዳንዶቹ የኩላሊትና የጉበት ስራን ሊያስተጓጉሉ ይችላሉ። ሶስተኛው የስኳር በሽታ የሚይዘው ውፍረት ያላቸውን ሰዎች ብቻ ነው የሚለው ነው። ቀጫጭን ሰዎችም በስኳር በሽታ ሊያዙ ይችላሉ። በተለይ በሆድ አካባቢ የተከማቸ ስውር ስብ ወይም ቪስራል ፋት ውጫዊ አካላቸው ቀጭን በሆኑ ሰዎች ላይም በሽታውን ሊያስከትል ይችላል። ታዲያ ምልክቶቹ ምንድን ናቸው? ሰውነታችን ቀድሞ ማስጠንቀቂያ ይሰጠናል። እንግዲህ እነዚህ 3 ዋና ዋና ምልክቶችን በደንብ ልብ በሉ። የመጀመሪያው ቶሎ ቶሎ ሽንት መሽናት ነው። በተለይ በሌሊት ሰውነታችን ትርፍ ስኳርን በሽንት ለማስወገድ በሚያደርገው ጥረት ውስጥ የሚከሰት ነው። ከፍተኛ የውሃ ጥማት፣ የረሃብ ስሜት፣ የቱንም ያህል ቢበሉ ሌሎችም ኃይል ስላላገኙ ይርባቸዋል። ያለ ምክንያት ክብደት መቀነስ እና የእይታ ብዥታ። እነዚህን ምልክቶች ካዩ በፍጥነት የደም ስኳር ምርመራ ማድረግ አለባችሁ። ለመከላከል ደግሞ በሳምንት 150 ደቂቃ ሁሌም እንደምላችሁ እንቅስቃሴ ማድረግ፣ በፋይበር የበለጸጉ ምግቦችን መብላት አስፈላጊ ነው። እሺ፣ አሁን የእናንተ ተራ ነው። በቤት ውስጥ ሆናችሁ ይህን ጥያቄ ራሳችሁን ጠይቁ። በቀን ውስጥ ስንት ሰዓት ቁጭ ብዬ አሳልፋለሁ? ከ6 ሰዓት በላይ ወይስ ከዛ በታች? አሁኑኑ ቪዲዮውን ለ1 ሰከንድ አቆሙትና ያላችሁን የሰውነት እንቅስቃሴ ልምድ በኮሜንት መስጫው ውስጥ ያስቀምጡልኝ። ሁሉንም ኮሜንቶች በግሌ አነባለሁ፣ ምላሽም እሰጣለሁ። በተጨማሪም በቤተሰቦቻችሁ ውስጥ የስኳር ታካሚ ካለ ምን አይነት ጥንቃቄ እንደምታደርጉ አካፍሉን። እንደ ማጠቃለያ ጤናችን እንግዲህ በእጃችን ነው። የስኳር በሽታ አስፈሪ ሊሆን ይችላል። ነገር ግን ቀድመን ከታወቀ የአኗኗር ዘይቤያችንን በማስተካከል ሙሉ ለሙሉ መቆጣጠርና ደስተኛ ጤናማ ህይወት መኖር ይቻላል። ይህ መረጃ ለአንድ ሰው ህይወት መትረፍ ምክንያት ሊሆን ይችላል። ስለዚህ ቪዲዮውን ለምትወዷቸው ሰዎች ሼር ማድረጋቸውን እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ በየጊዜው እንደዚህ አይነት ጠቃሚ የጤና መረጃ ስለማጋራችሁ ቻናሌን ሰብስክራይብ አድርጉና የደወል ምልክቷን ንኳት። እናንተ
እኔ እንዳነሳላችሁ የምትፈልጉት የጤና ርዕስ ካለ በኮሜንት ሴክሽን ላይ አስቀምጡልኝ። በዛ ላይ ሰፋ ያለ ጠቃሚ የሆነ ቪዲዮ ሰራላችኋለሁ። በሚቀጥለው ጊዜ እስከምንገናኝ ሰላም ሁኑ።